እንዴት ናችሁ? እስቲ ዛሬ የሆነ ቦታ እየሄድኩኝ ላውራችሁ። እንደዚህ ማለት አብዛኛው ጊዜ መኪና የሚነዱ ሰዎች ማለት ነው አብራችሁ ተቀምጣችሁ ነርታችሁ ታውቃላችሁ? ሁሌ ቀን በቀን የሚነዱ ስለ መኪና እናውቃለን፣ በቃ ጉንም ምኑንም ልምዱ በደንብ ባለን የሚሉ ሰዎች ጋር አብራችሁ ስትነዱ ወይ ሰቆቃው አንዴ ቆይ ላይቱን አብሪ፣ ኧረ ፍሬን ያቺ አንዴ የኛው መኪናን አሳልፊ። ለራሳቸው እኮ ያሳልፉን መኪና። በጣም የሚገርመኝ ለብቻዬ ስነዳ እኮ ኮንፊደንስ በቃ ተጠንቅቄ በስነ ስርዓት ምናምን ነገር እነዳለሁ። ግን በቃ በተለይ ፋዘሬ እና ባለቤቴ ሳትናገሩ ምስጢር ነው ከነሱ ጋር ስነዳማ በስመ አብ ሰቆቃው በቃ ገና ጀማሪ የሆንኩ ነው ይመስለኝ። ገና አዲስ ጀማሪ አዲስ ሹፌ ገና ስትለማመዱ አለ አይደለ ፍርሃቱ ምናምን ነገር በቃ አዲስ የሆንኩ ነው ይመስለኝ። በቃ ብቻዬን ስነዳ እኮ በነፃነት ከፈለኩ መሪውን ላላሊዝ እችላለሁ ብቻዬን ስነዳ። እንዴት ናችሁ ግን? መኪና ስነዳ ብዙ ጊዜ እንሽ ትሉኝ ነበረ። በነፃነት መኪና እነዳለሁኝ። ሁሉም ነገር እንደሚቻል ማሳያ ነው እና ብዙ ማሳያችሁ ነገርም ስለሚኖር እንግዲህ ፎሎ ማድረጋችሁን እንዳትረሱ። ከኔ ጋር ሁኑ። እንደዚያ አይቻልም ተብሎ የሚታሰቡ ነገሮችን በተቻለ መጠን እንደሚቻል አሳያችኋለሁ እና ፎሎ ማድረጋችሁ እንዳትረሱ። ኮሜንትም አድርጉ፣ ሼር አድርጉ። አብረን እንሁን። መልካም ውሎ ይሁን። እኔም እየደረስኩ ነው። መልካም ጊዜ